በመንፈሳዊ ሕግ ስንወለድ እንጨመራለን። ስንወለድ ወደ አንድነት ነው የምንመጣ። ከእግዚአብሔር መጣበቅ ነው እንጂ መለየት አይደለም። የሰማችሁ ነው። የእግዚአብሔር ልጆች ስንሆን ከመንፈሱ ጋር የመጣበቅ ነገር ነው። ከግንዱ ጋር ነው አንድ የምንሆነው እንጂ አንለይም፣ አንበዛም፣ እንሰፋለን እንጂ እንጨመራለን እንጂ። ስለዚህ ይህንን መጽሐፉ ሲነግረን እንዲህ ይላል። እንግዲህ አንድ ልጅ ኢትዮጵያዊ ሆነን ተወለድናል። ሌላ ደግሞ በዜግነት አሜሪካዊ የሚል ነገር ሰጥቶናል። ልባችን እሱ ተቀብሎታል። ግን ልደታችን ደግሞ ኢትዮጵያዊ ስለሆነ እንደ ኢትዮጵያ እናስባለን። ስለዚህ አሁን የእግዚአብሔር ልጆች ስንሆን ዳግም የሚል ነገር ተነግሯል። ዳግም የሚል ቃል ተጠቅሟል። ምክንያቱም በስጋ የተወለድነው አንድ ልደት ነው። በመንፈስ የምንወለደው ደግሞ ሁለት ልደት ይባላል። ዳግም ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። የሰማችሁ ነው። ሴኔ ጋር ብሎ ይሄ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር አይሰማም። እስኪ እንደገና በሕያውና ለዘላለም በሚኖር ነው። እስኪ በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ምን ማለት ነው? ይሄ ማለት ስንሰማ የእግዚአብሔር ቃል ስንሰማ ልባችን ይለወጣል። ያን ጊዜ ስንለወጥ በመንፈስ እንወለዳለን። በጥምቀት በኩል ማለት ነው። በውሃ ውስጥ ስንገባ ያን ጊዜ የኃጢአተኝነትን እንክዳለን። ለኃጢአት መሞት የሚባል ነገር አለ። ለኃጢአት እንሞታለን። መሞት ማለት ምን ማለት ነው? መለየት። እሺ መለየት ለምሳሌ እኛ ከኢትዮጵያ ተለይተናል። እሱም ሞት አንለው። በቃ እኔ ተርጉምላችሁ። ይህን ትርጉም የተለየ ስለሆነ ብዙ ሰው በነገራችን ላይ አስተማሪ የሚያልፈው ፈተናውን እሱ ስለማወጣው ነው። ከተማሪዎቹ ጋር ተቀምጦ ላይ ፈተና ሊወድቅ ይችላል። ስለዚህ እንደዚህ ያለው ስለዚህ እኔ ያዘጋጀሁት መልስ ነው። መሞት ማለት አለመኖር ነው። በቃ አለመኖር፣ መለየት ብቻውን አይደለም፣ አለመኖር ነው መሞት ማለት። ሰማችሁ? ስለዚህ የሞቱ ሰዎች ደግማቸው አታገኟቸው። የተለዩ ሰዎች ምናልባት ልናገኛቸው እንችላለን። ተስፋም አለ ማለት ነው። ሞት ግን የለም። ስለዚህ ለኃጢአት መሞት ማለት በኃጢአት ቦታ ተፈልጎ አለመገኘት ማለት። ለምን? ስለሞቱ። የሞተ ሰው ምንም ነገር እንደማያደርግ ሁሉ አንድ ሰው ለኃጢአት ሞተ ሲባል ከኃጢአት ጋር ያለውን ዝምድና ያቋርጣል ማለት። በቃ በምንም አይነት በኃጢአት ውስጥ ያ ሰው አይነካካም ማለት። ስለዚህ ምንድነው ያን የሆነው? ስንወለድ የእግዚአብሔር ቃል በእግዚአብሔር ቃል ነው የተወለዳችሁ ነው። የእግዚአብሔር ቃል ስንሰማ ሁለተኛ ልደት ለመወለድ ልባችንና አእምሯችን ይቀበላል። ያን ጊዜ ስንጠመቅ ሞት የሚለውን ነገር እንትንና አረቄስ መጡ ይቀበላል። በዚያችን አንድ ቦታ አለ፣ የቄስ ቦታ አለ። እና ስንወለድ ስንጠመቅ እንዲህ ነው የሚሆነው። ምንድነው? ውሃ ውስጥ ስንገባ እንሞታለን። ሲመጣ ቅዱስ አውጣልኝ። ከዚያ በጣም የሚያስደስተኝ አለ። ሮሜ 6ን ታወጣልኛለህ። ሮሜ 6ን ታወጣልኝና አንዳንድ ሰዎች ይሄ የክርስቶስ ጥምቀት የጥምቀታችን ምናምን ይላል። ግን ከክርስቶስ ጋር የምንዛመደው ከሞቱ ጋር የእኛ ጥምቀትና የክርስቶስ ሞት ነው የሚዛመደው። መጽሐፍ ቅዱስ የሚለን እንደዛ ነው። ስለዚህ እንሞታለን፣ እንደገና በሌላ መልክ ሕያው እንሆናለን። አሁን ለኃጢአት እንሞትና ለጽድቅ ደግሞ ሕያው እንሆናለን። በኃጢአት ቦታ ተፈልገን እንታጣለን። ምክንያቱም ምን ስለሆነ?
አላደረገኝ አሁን የተናገርኩት በኃጢአት ቦታ ተፈልገን የታጣነው ተወሱን እሱ መጣቀበት ተጠጥሯል። በኃጢአት ቦታ ተፈልገን የታጣነው ስለሞት ነው። ተፈልገን ጠፋን። ምክንያት ስለሞት መሞት ማለት ምንድን ነው ያልኩት እኔ አለመኖር። ስለዚህ በኃጢአት ቦታ ተፈልገን ታጣን፣ ኃጢአት አጣን። ምክንያት ነገረኛ ምክንያት ስለሞት። ነገር ግን ጽድቅ ቦታ ላይ ተገኘን፣ ምክንያቱም ሕያው ስለሆነ። ምን ማለት ነው? ጽድቅ ለመስራት ትክክለኛ ህይወት አለን፣ ኃጢአት ለመስራት ደግሞ ህይወት የለንም ማለት ነው። ያን እንዴት ነው የምናገኘው? አገኘው 6 አነብልኝ እስኪ ወይ እዚህ ላይ አድርገው ያበላሽብኝ እንደው ጊዜ ነው ማስታወሻ። በነገራችን ላይ ብዙ ሰዎች ይሄ ሃይቴክ መነኩሴ ላይ ይሉኛል ነው። እንደዛ አይደለም። ለምን ኮምፒውተር እንደምጠቀም ነገራቸው ግን ለሌላ ሰው እንዳታወራ አደራቸው። ጽሁፍ የመጥፎ ስለሆነ ጽሁፍ የራሴ ስለማላነበው ቀስ ብዬ እግዚአብሔር ተመስገን ብዬ ኮምፒውተርን አመጣልኝ። እኔ ጽሁፌ ያምር አያምር ማን እንትን ይለኛል። ስለዚህ ኮምፒውተር እየጻፍኩኝ ማስታወሻ ነው እንጂ በጣም የተራቀቁ ሰው ስለሆንኩ አይደለም ማለት ነው። ይህን ልታስቡ ይፈልጋል። ዳግመኛ የተወለዳችሁበት ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ለዘላለም ከሚኖር ዘር ከእግዚአብሔር ቃል በእግዚአብሔር ቃል በኩል ስለተወለድ ህይወታችን ምንድን ነው ማለት ነው? አሁን ዘላለማዊ ነው፣ ህያው ብቻ ሳይሆን። ስለዚህ በዓለም ላይ 2 ሰዎች አሉ ብያችሁ ነበር። ሁለት ሰዎች፣ አንደኛው ሕያው ሰው፣ ሌላኛው የሞተው ሰው። ተከሱ የነበረ መጽሐፍ አለኝና እስቲ አንድ ጊዜ አነብልኝ። ቁጥር ወደ መጨረሻው አካባቢ ነው 6 ቁም አነብልን እንጂ ከቀርታ ጋር እንጂ እኔ ሳልክ ከማን ተደቀ ወደ ሰው ሽኔ ገልከም ነበር አገኛችሁ ዛሬ። እሺ ምዕራፍ 6 ቁጥር 5 ጀምሮ ያለው ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሽጋ ይሻዘን የለም። እንግዲህ ምን እንላለን? ከመጀመሪያው ጀምረው እንግዲህ ምን እንላለን? አይዞህ ትበረታለህ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞት እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለምን ይሞት ያለ ምንድነው ሙግቱ? ከዚያ የመጣው ኃጢአት በበዛ ቁጥር ጽድቅም በዚያው ልክ በዛ እያለ ጳውሎስ ሲሰብክ ቆየ። ከዚያ እንዲህ ከሆነ ታዲያ ኃጢአት መስራት ትክክል ነው ማለት ነው የሚል ጥያቄ በሰው አይምሮ ተፈጠረ ማለት ነው። አይደለም አለና ምዕራፍ 6 እንዲጀምር እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞት እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለኃጢአት ማለት ነው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅ ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅ አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት ልንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበር። እንዴት ነው ጸጋ በዛ ትላለህ? ጳውሎስ ነው ጸጋ ቁጭ ጸጋ በዛ ትላለህ፣ በጸጋ ነው የዳን ነው እያልክ ትላለህ። ስለዚህ አሁን ምን ያስፈልጋል? አሁን ተጠጋውኛለሁ እያለ የሚደጠረራለ የለዘብተኛ ናቸው። የለዘብተኛ ክርስትና መሰል ፍልስፍና። በነገራችን ላይ ፕሮቴስታንት ፍልስፍና ነው እንጂ ክርስትና አይደለም ብዬ ነው የማምነው። ፍልስፍና የፍልስፍና ትምህርት ነው እና ፍልስፍና አሁን አርጅቶ ፍልስፍና በተፈጥሮ ይወለዳል፣ ያድጋል፣ ይሞታል፣ በምትኩ ሌላ ይተካል። ስለዚህ አሁን ፕሮቴስታንቲዝም ሞቶ ሂውማኒዝም እና ሴኩላሪዝም ኢንዲቪጁዋሊዝም ተክቷል።